ልጄ እስካሁን አንቺን ለማሳደግ ብዬ ነው በዚህ የቆየሁት። አሁን ግን አንቺ አድገሻል፣ አግብተሽ መኖር ትችያለሽ። እኔ ደግሞ ወደ ገዳም መሄዴ ነው። አባቴ እኔም እንዳንተ መመነን ነው የምፈልገው። በዚያ አንተ ደቀ መዝሙር ሆናለሁ። ይሄማ ሊሆን አይችልም ልጄ። በዚህ አካባቢ እኮ ያለው ገዳም የወንዶች ገዳም ብቻ ነው። አባዬ ግድ የለህም፣ ስሜን እንደ ወንድ ቀይር፣ አለባበሴንም እንደነሱ አደርጋለሁ። እባክሽ ይበለኝ አባቴ። እንዳልሽ ልጄ እንዳልሽ። አባትና ልጅ ሀብት ንብረታቸውን ሽጠው ለነዳያን አካፈሉ። የቀደመ ስሟ መሪናንም ወደ እንባ መሪና ቀይራ ወደ ወንዶች ገዳም ሄዱ። ቡራኬዎት ይድረሰን አባቴ። እኔና ልጄ በገዳሙ ተወስነን ለመኖር ነው የመጣ ነው። እንኳን ደህና መጣችሁ ልጆቼ። በዚህ ማረፊያ ቦታ እናዘጋጅላችኋለን። ሁሉንም መነኮሳትን ማስተዋወቃችኋለሁ። ቅድስት እንባ መሪናም ተጋድሎዋ በጣም ስለበዛ ወንዶች መነኮሳት ይደነቁባት ነበር። ከጥቂት ዓመታት በኋላ ግን አባቷ ታመመ። በዚህም ጊዜ አበምኔቱን ጠርቶ ወደ ከተማ ልጄን አትላክ አደራ ብሎ አረፈ። ነገር ግን አንዳንድ መነኮሳት ቅሬታ በማቅረባቸው ወደ ከተማ መላኳ ግድ ሆነ። ልጆቼ ወደ ከተማ ሄዳችሁ መንፈሳዊ ተልእኳችሁ እንድትፈጽሙ ፈልጋለሁ። አባቴ እንደ ፍቃዱ። ለተልእኮ ሄደው ባደሩበት ቤት አንድ ጎረምሳ ገብቶ ያሳዳሪውን ልጅ ከክብር አሳንሷት ማን ነው ይህንን ያደረገው ከተባልች መነኩሴውን ባመሪና ነው በይ ብሏት ሄደ። ልጁም በተወለደበት ጊዜ የልጅቷ አባት መጥቶ መነኮሳቱ ላይ መጮህ መቆጣት ጀመረ። አበምኔቱም ምን እንደተፈጠረ ደንግጠው መጠየቅ ጀመሩ። እንባ መሪና እንዴት እንደዚህ ታደርጋለህ? መነኩሴም አይደለ? አሁኑኑ ልጅን ይዘህ ከዚህ ገዳም ትወጣለህ። ቅድስት እንባ መሪና እኔ ሴት ነኝ፣ ይህንን ላደርግ አልችልም ማለት ትችል ነበር። ነገር ግን ደግናትና የነሱን ኃጢአት መሸከም ወደደች። ከባዱ ነገር ግን እሷ የህፃኑ እናት አይደለችምና ልጁን የምታጠባ ወተት የላትም። በእግዚአብሔር ቸርነት የበረሃውን ሀሩር ታግሳ ህፃኑን ወተት እየለመነች እየመገበች 3 ዓመታት አለፉ። አባታችን እባክዎትን ባመሪናን ይቅር ይበሉት፣ ወደ ገዳሙም ይመለስ። አምላካችን መሐሪና ይቅር ባይ ነው። እሺ ልጆቼ፣ ተመልሶ በገዳሙ መኖር ይችላል። ከከባድ ቀኖና ጋር ወደ ገዳሙ ተመለሰች። በገዳሙም ህፃኑን ስታሳድግ፣ ለገዳሙ ስትላላክ፣ ምግብ ስታዘጋጅ፣ ውሃ ስትቀዳ፣ የእያንዳንዱን ቤት ስታጸዳ 37 ዓመት ተቆጠሩ። በመጨረሻም ቅድስት እንባ መሪና ታመመች። መነኮሳቱም ይጸልዩላት ነበር። ከ3 ቀናት በኋላ ግን አረፈች። ነገር ግን እንገንዛታለን ብለው ቢቀርቡ ሴት ሆና አገኟት። አባታችን እንባ መሪና እኮ ሴት ናት። ይህ ማለት ደግሞ ልጁ የእርሷ አልነበረም ማለት ነው። በእውነት እርሷ ቅድስት ናት። የሰውን በደል ተሸክማ ያለ ኃጢአቷ ተሰቃይታለች። መነኮሳቱም እባክህ ጌታ ሆይ ስለ ቅድስት መሪና ብለህ ማረን ብለው ጸለዩ። ከተባረከ ስጋዋ ይቅር ይበለን የሚል ድምጽ ወጣ። ልጆችዬ ከእናታችን ከቅድስት እንባ መሪና ምን ተማራችሁ? ስለ ሰው ኃጢአት ማዘንና ይቅርታ ማድረግን ካላችሁ ትክክል ናችሁ። እናታችን ቅድስት እንባ መሪና ነሐሴ 15 ቀን በቤተ ክርስቲያናችን ትታሰባለች። ከእናታችን ረድኤት በረከት ይክፈለ